የጤና ባለሙያዎች የደሞዝ ጥያቄ አሁንም እንደቀጠለ መሆኑን ዘገባዎች አመላክተዋል። የደሞዝና የጥቅማ ጥቅም ጥያቄ ያነሱ የጤና ባለሙያዎች መንግስት ምላሽ እንዲሰጥ ያለበለዚያ አድማ እንደሚመቱ ካስጠነቀቁ ቀናቶች ተቆጥረዋል። የጤና ባለሙያዎቹ የመንግስትን ምላሽ ለመጠበቅ ያስቀመጡት የ30 ቀናት ቀነ ገደብም በትናንትናው ዕለት ተጠናቋል። በምናገኘው ደሞዝ መኖር አቅቶናል ሲሉ እስከዛሬ በተለያዩ መንገዶች ቅሬታቸውን ሲያሰሙ ከዘለቁት የጤና ባለሙያዎች መካከል የታሰሩ እንዳሉ ተዘግቧል። ይህ በእንዲህ እንዳለ በእስር ላይ የሚገኙት የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት እንዲፈቱ ዓለም አቀፉ የሰብአዊ መብት ተከራካሪው ድርጅት አምነስቲ ኢንተርናሽናል ጠይቋል። በትናንትናው ዕለት አብዛኞቹ ሆስፒታሎች ከእናቶች ህጻናትና ድንገተኛ ህክምናዎች ውጪ ያሉ ታካሚዎችን በቀጠሮ እየሸኙ መሆኑን ምንጮች ለጣቢያችን ተናግረዋል። ከሰሞኑ እየተደረጉ ያሉትን የጤና ባለሙያ ጥያቄዎችን በተመለከተ እንዲሁም በእስር ላይ ያሉትን እንዲሁ የተሰጡ ምላሾችን በተመለከተ ማብራሪያ ይሰጡን ዘንድ የኢትዮጵያ ጤና ባለሙያዎች ማህበር ምክትል ፕሬዝዳንት ጋር ቆይታ አድርገናል። ለጣቢያችን ማብራሪያ የሰጡን የማህበሩ ምክትል ፕሬዝዳንት አቶ መለሰ ባታ ባለሙያዎቹ የሚማሩት ህብረተሰቡን ለማገልገል ቢሆንም የሚማሩት በተጓዳኝ ደግሞ ራሳቸውንም ማገልገል ሲኖርባቸው ጋውን ለብሰው ለልመና ጎዳና መውጣታቸውን ተናግረዋል። አሁን ያለው የጤና ባለሙያዎች ጥያቄ የዳቦ ጥያቄ ነው። መጀመሪያ ደረጃ እነሱም በተለያየ አጋጣሚ ገልጸውታል። አደባባይ ወጥተው እርቦናል፣ እየራበን አንሰራም፣ ለመራብ ቃል አልገባንም ብለዋል። በእርግጥ ማንኛውም ማህበረሰብ ሲማር በህብረተሰቡን ለማገልገል ነው የሚማረው። ነገር ግን ራሱ መገልገል አለበት አይደል እንዴ? መማሩ ብቻ አይደለም፣ ወደዚህ አይደል ስንፈጠር ስንመጣም ለአገልግሎት ነው የመጣው። ስለዚህ ባለሙያው ከዚህ የተለየ ጥያቄ አልጠየቀም። ይሄን የመሰለ ጊዜን ጨርሶ በትንሹ 19 ዓመት ከፍ ሲል ከ23 እስከ 30 ዓመት ትምህርት ላይ ያሳለፈ ጀነሬሽን እርቦኛል ብሎ ጋውን ለብሶ ወጥቶ እስኪለምን ድረስ ንቀት ማሳየት አግባብ ነው ብዬ አላስብም። እኛ ይህንን ጥያቄ ከዘመናት ጀምሮ ሲጠየቅ የነበረ ነው። በተለይ ደግሞ በቅርቡ 2011 ጀምሮ ባለሙያዎች ከጠቅላይ ሚኒስትሩ ሄደው የጠየቁበት አጋጣሚ አለ። የተመለሰላቸው መልስ አለ። እኛ በዚህ ጉዳይ ጀጅመንታል አንሆንም። ያው የተመለሰው መልስ ነበረ፣ እሱም ቆየ። እዛ 2015ም እንደዚሁ እኛ እንደ ማህበር በቁጥር ጠቅሰን ጥያቄዎቻችን አንድ ሁለት ብለን አስገብተን ነበረ። ከጠቅላይ ሚኒስትሩ ጀምሮ ጤና ሚኒስቴር ነው የተለያዩ ፓርቲዎችም ጋር የመሪው ፓርቲም ጋር አስገብተን ነበረ። ህዝብ ተወካዮች ምክር ቤትም አስገብተናል ጥያቄዎቻችን። ሰብአዊ መብት ኮሚሽንም ለህዝብ ጠባቂ ተቋም ሁሉም አስገብተናል። ነገር ግን ጥያቄውን የት እንዳደረጉት አላውቅም። እኛ ግን ምንም አይነት ምላሽ አልተሰጠም እንደ ማህበር። ምንም እንኳን በማህበሩ የሚጠየቁ ጥያቄዎች ከ2015 ጀምሮ በመጠየቅ ላይ ሆነው ምላሾችን ቢሹም በቂ ምላሽ ከሚመለከተው አካል አልተሰጠም ብለዋል። የሰሞኑ የጤና ባለሙያዎቹን እንቅስቃሴ በተመለከተም የማህበሩን ፕሬዝዳንት ጨምሮ ሌሎች የጤና ባለሙያዎች እየታሰሩ እንደሚገኙ ተናግሯል። እኛ ከዚህ አንጻር አድማውን እየመራ አይደለም እንደ ማህበር። ነገር ግን ጤና ባለሙያዎች ጥያቄያችን ካልተመለሰ እርምጃ እንወስዳለን ብለው ራሳቸው መሪ ሆነው ራሳቸው አድማውን አስተባብረው ራሳቸው ቀን ቆጥረው ለዛሬ እንደሚያደርጉ አሳውቀው ነበር። ስለዚህ ያንንም ሰላማዊ ሰልፍ እያደረጉ በመሀል ያው ህጋዊ እርምጃ እየተወሰደባቸው አላስፈላጊ ጫናዎች፣ አፈናዎች በየቦታው የአንዳንድ ተቋማት መሪዎች የእኛን ማህበር ፕሬዝዳንትን ጀምሮ ምንም አይነት ወንጀል ባልሰሩበት ሁኔታ አላስፈላጊ አፈና ተደርሶባቸው አሁን እስር ቤት ነው የሚገኙት እና ጤና ባለሙያዎች ደግሞ አንድን ግለሰብ በማስጠር ወይም ደግሞ የአንድ አካውንት የተለያዩ ቻናሎች ላይ ሄዱ አላስፈላጊ ትንኮሳ በማድረግ ጤና ባለሙያዎች የተለያዩ ጥያቄ መመለስ አይቻልም። ምክንያቱም መመለስ መሰረታዊ ጥያቄ ነው የጠየቀ። ያ መሰረታዊ ጥያቄ ደግሞ ግዴታ የሚያስፈልገው ነገር ነው። የመኖር ያለመኖር ዋስትና ነው የዳቦ ጥያቄ ማለት ነው። ቢቢሲ አማርኛ ትናንት ባወጣው ዘገባው በጎረቤት ሀገር ኬንያ ያለውን የደሞዝ ክፍያን በንጽጽር ሲቃኝ የጎረቤት ሀገር ኬንያ አንድ ጀማሪ ጠቅላላ ሐኪም በወር $1,500 በላይ ወይንም በኢትዮጵያ ሲሰላ ከ190 ሺህ ብር በላይ የሚከፈላቸው ቢሆንም አሁንም መንግስታቸው በሚያገኙት ገቢ ላይ ማሻሻያ እንዲያደርግ እየጠየቁ ነው ብሏል። የኢትዮጵያ የጤና ባለሙያዎች የዳቦ ጥያቄ ሲሉ የሰየሙት ሰሞነኛ ጥያቄ ከባዱን የጤና አገልግሎት በአስቸጋሪ ሁኔታ ውስጥ እየሰጡ ቢያንስ ከረሃብና ከጭንቀት እንዲወጡ የሚወተውት እንደሆነ ጠቅሷል። አቶ መለሰም ይሄን ሀሳብ ይጋሩታል። እዚህ ቅርብ አፍሪካ ሀገራት የሚከፈሉ ጤና ባለሙያዎች ደግሞ ከኛ በጣም ለየት ያለ ነው። እነሱም ደግሞ እውነታውን ያውቁታል። የዓለም አቀፍ ጤና ድርጅት ለደሃ ሀገራት ስኬል ጀምሮ ያስቀምጠው ለጤና ባለሙያው መደረግ ያለበት ለጤና መመደብ ያለበት በጀት ስኬል ላይ ተቀምጧል። ዝቅተኛው ሚኒመም ስኬል ተብሎ ማለት ነው። ከዛ እንኳን ዝቅ ተብሎ ነው ለጤናው እኛ ሀገር እየተመደበ ያለው። ጤና ባለሙያው እየጠየቀ ያለው መሰረታዊ ጥያቄ ነው። በማፈን መመለስ አይቻልም። ጸጥታ ኃይልን መድቦ በግድ ስሩ ያልከው ጤና ባለሙያ ምንድን ነው ሊሰራ የሚችል? መጀመሪያ እኮ ሳቲስፋይ ነው ማድረግ ያለበት። አሁን እዚህ ጋር የሊደሮች ሚስቴክ ብዬ ማስበው ባለሙያውን እኮ አወያዩኝና መፍትሄ ፍጠሩልኝ ያለ ምንም ያደረገ ነገር የለም። ይዞ የወጣው ቁስ የለም። ድንጋይ ይዞ አልወጣም።
በመንግስት በኩል ለጥያቄው እውቅና መስጠት ብቻ ችግሩን እንደማይፈታው የሚናገሩት አቶ መለስ ከዚህ በበለጠ በቂ የሆነ ወቅታዊነቱን የጠበቀ ምላሽ የጤና ባለሙያው እንደሚያስፈልገው ጨምረው ተናግረዋል። ዋናው ነገር ጥያቄዎች ተነስተዋል፣ በቁጥር ተጠቅሰዋል። እኛ ከዚህ በፊት እንደ ማህበር የጠየቅናቸው ጥያቄዎች አሉ። አሁን ባለሙያዎች በተለያየ አዳባዮች የጠየቁ ጥያቄዎች አሉ። በቁጥር ደረጃ ለመንግስት ተቆጥረው ተደርሳቸዋል። ስለዚህ ያንን ጥያቄ በመመለስ አላስፈላጊ ነገሮች እንዳይደረጉ ጤና ባለሙያዎችን ደግሞ የተለያዩ ቦታ መብታቸውን ሲጠይቁ የሃራስመንት መፈጸም፣ የተለያዩ አፈናዎችን፣ ድብደባዎችን አንድም ጋውን የለበሰ አካል ጸጥታ ኃይል ባልተደብደብ ውጤት ያለው አይመስለኝም። ለዓለም አቀፉ ማህበረሰብ ለህዝብም ጥሩ አይደለምና የጤና ባለሙያዎችን ልቀርቡ ቀስ ብሎ አወያይቶ ለውይይት ጠርቶ በተለያዩ ሚዲያዎች ወጥቶ ፕሮፓጋንዳ ከመንዛት ይህን አደባባይ ወጣ ጤና ባለሙያ ጥያቄ ምንም እንዳልተፈጠረ እያስመስሉ ነው ያለው። የሚነሱትን ጥያቄዎች በማስመልከት ለጤናው ዘርፍ በ2018 ዓ.ም ከፍ ያለ በጀት ለመመደብ በቂ ዝግጅቶች እየተደረጉ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ተናግሯል። የዘርፉን በጀት ከፍ ማድረግ ያስፈለገው አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር እንደሆነም ሚኒስትሯ ገልጿል።